እማዬ ትንሽ አላህ እንዴት አመሸሽ? ቴዲ እስካሁን አልገባም እንዴ? አልገባም። ምነው አልተደዋወላችሁም እንዴ? እስካሁን አልደወለልኝም። የማይገርም ያው እንግዲህ በቃ ከጓደኞቹ ጋር እየተዝናና ፈታ እያለናል። ዞሮ ዞሮ መምጣት አይቀርም። አንቺ አትጨነቂ። እማዬ ምንድን ነው የምታወሪው? ሰፈሩን እያወቅሽው አዲስ ሰው ሲያዩ እኮ እንዴት እንደሚያደርጋቸው። አንቺ ልጅ ግን ይሄን ልጅ ተወጂዋለሽ እንዴ? ጓደኛ አይደል እንዴ? ለምን ብዬ ጠለዋለሁ? የምናገረው ነገር ያልገባሽ አይምሰልሽ። ለምንድን ነው አንቺና እሱ ያላችሁ ነገር ለመደበቅ እየፈለግሽ ያለሽው? እናቴ እኔ ምንም የደበቅኩሽ ነገር የለም። በቃ እኛ ምንም የለንም። ያለውን ነገር ነገርኩሽ አይደል እንዴ? ማመን ያለማመን ደግሞ ያንቺ ድርሻ ነው። ቆይና ለምን እንደዚህ የምትጨነቂለት? ትልቅ ልጅ አይደል እንዴ? እማዬ ምንም ቢሆን እኮ እንግዳችን ነው አይደል እንዴ? ቢሆንም ህፃን ልጅ እኮ አይደለም። ይሄን ያለ አንሰፈስፍም። እና የሆነ ነገር ኖሮን እየደበቅኩሽ ነው የሚመስልሽ? አዎ ከዛ ወዲያ አልጠይቅሽም። አለ ራሱ ብትይኝ አልሰማሽም። እሺ እሺ ችግር የለውም። ብቻ ግን ይሄንን ጥያቄሽን ብቻ ተይኝ። አሁን ለማንኛውም ግቢና ልብስ ቀይሪ። ለእኔም ሆነ ለእንግዳው ሆነ ታፈልናለሽ። ውይ እማዬ እኔ ይሄንን ምንም የማድረግ አቅሙ የለኝም። ገብቼ መተኛት ብቻ ነው የምፈልገው። ቆይ ይሄ ደግሞ ምን ማለት ነው እንዴ? ተጎልቼ ሞላ እንዴ የሚመስልሽ ነው ወይስ አንቺን የማስተሳት ፈልጊም? እንደዛ እኮ አይደለም፣ ስለደከመኝ ነው። ቢያንስ ለእንግዳው ማሰብ ይተቅጥሻል። ሂጂ ግቢ ተኚ፣ እኔ ያፈላለታለሁ። ችግር የለውም። እሺ በቃ ተይው፣ እኔ ያፈላለታለሁ። ደክሞሻል አይደል? ግቢና እረፍት አድርጊ። ችግር የለውም። ተነሻ። እማዬ ግን ከልብሽ ነው አይደል? ከደበረሽ በቃ እኔ ተነስቼ አቀራርባለሁ። ኧረ ከልቤ ነው። ሂጂ ተኚ፣ እኔ ያፈላለታለሁ። እሺ በቃ እከስሻለሁ። እሺ እናቴ። አሁን እኔ ምንም ነገር አልፈልግም። ሲጀመር አንቺ እኔን ለማቃጠል ነው የተፈጠርሽው። አሁን ገብተሽ ተኚ። እሺ ደህና ደሪ።